ሰላም ጤና ይስጥልኝ ውድ የቲክታክ ቤተሰቦች እንዴት ናችሁ? በሀገር ውስጥ ከሀገር ውጭ ያላችሁ የኔ ወዳጆች ስራ ጀምር እናበረታታለን እያላችሁ በውስጥም ስታወሩ የነበራችሁ በቅርብ ጊዜ ባሳለፍነው ሳምንታት ውስጥ በሆሳዕና ከተማ በሴጅ ዱና ቀበሌ ላይ መኖሪያ ቤት ፊኒሺንግ ያለቀለትን ቁልፍ ማስረከብ ብቻ የቀረውን ዕጣ ይዘንላችሁ መጥተናል። ይህንን ደግሞ ብዙዎቻችሁ ቆርጣችሁ ትንሽ ውስን ቁጥሮች ይቀሩናል። በመጀመሪያ ይህንን ዕጣ መቁረጥ የምትችሉ ከሀገር ውጭ ያላችሁ ሰዎች ብቻ ናቸው። በሁለተኛ ደረጃ ይህንን ቤት ከቆረጥን ወይም ከቆረጣችሁ ሶስት ነገር እያገለገላችሁ ነው። አንዱ ቤት እድለኛ መሆን ነው። ሁለተኛ የኢትዮጵያ 100,000 ብር ባለ እድለኛ መሆን ነው። ሶስተኛ የኢትዮጵያ 50,000 ብር እድለኛ መሆን ነው። በአራተኛ ደረጃ ደግሞ ከሁሉም የሚለየው መልካም ተግባር ነው። ይህም ለአካል ጉዳተኞች ዊልቼር እና ክራንች ድጋፍ የምናደርግበት ነው። በዚህ መልካም ተግባር ላይ ለመሳተፍ የምትፈልጉ ስልክ ቁጥሬ ባዮ ላይ አለ። 11 ቤት ዋትስአፕ ላይ ሀይ ያላችሁ አናግሩን። ግን ሁሌ ላይቭ ላይ እንዳትጠብቁ። እኔ ጋም ማናገር ትችላላችሁ፣ ንግስታቸውን ማናገር ትችላላችሁ፣ ወንድሜ ጋዜጠኛን ማናገር ትችላላችሁ። እንዲሁም ደግሞ ከሆሳዕና ዩኒቨርሲቲ ኢንጂነር እንድሪያስ ደግኔ ማናገር ትችላላችሁ። ሳውዝ አፍሪካ ያላችሁ ደግሞ አማኑኤል ኃይሌን ማናገር ትችላላችሁ። ይህንን እያልኳችሁ ደግሞ ለእኔም ያስገባችሁትን ደረሰኝ የባንክ ደረሰኝ እኔም ለንግስታቸው መላካችሁን እንዳትረሱ። መልካም እድል ይሁንላችሁ። እወዳችኋለሁ።